ሄሎ ኤቭሪዋንስ በዛሬ ቪዲዮ የምናየው ደግሞ ልክ እንደ ዛፒሮ አይነት አዲስ አፕሊኬሽን መጥቷል ማለት ነው። ይህም አፕሊኬሽን መልካም ይባላል ማለት ነው። ይህንን አፕሊኬሽን ከመጀመሪያው እስከ መጨረሻው ሙሉ ስራውን እናያለን። ከዛ በፊት ግን ይህንን አካውንት ሰብስክራይብ። እሺ አፕሊኬሽኑን ማግኘት ከፈለጋችሁ በቴሌግራም ድር ቲፕ ብላችሁ በቴሌግራማችሁ ሰርች አድርጉ ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት የመልካም አፕሊኬሽን ሊንክ አስቀምጫለሁ ማለት ነው። ሊንኳን አንድ ጊዜ ነክታችሁ ግቡ። ከነካችሁ በኋላ እዚህ ጋር እንደምታዩት ይህ ዳውንሎድ ማድረጊያ ቦታ ነው። አፕሊኬሽኑ በፕላይ ስቶር በአፕ ስቶር አታገኙትም። ልክ ስራው እንደ ዛፒሮ አይነት ነው። ከታች በኩል ዳውንሎድ የምትላለች ከታችም ከላይም አለ ማለት ነው። አንድ ጊዜ እሷን ንኳትና አፕሊኬሽኑን ያው እዚህ ጋር እንደምታዩት ኢንስታል ነው የምትሏን አንድ ጊዜ ንኳት። ኢንስታል ነው የምትሏን አንድ ጊዜ ከነካችሁ በኋላ ዳውንሎድ የምትሏን ነክታችሁ አፕሊኬሽኗን ዳውንሎድ አድርጉ። አፕሊኬሽኑን ኢንስታል ካደርጋችሁ በኋላ ከታች በኩል ሳይን አፕ የምትሏን አንድ ጊዜ ንኳት። ከዛም እዚህ ጋር ስማችሁን ሁለት ጊዜ ደግሞ ተመሳሳይ ፓስወርድ አስገቡ ማለት ነው። ካስገባችሁ በኋላ ከታች በኩል መጨረሻው ላይ ሪፌራል ሊንክ የሚል አለ ማለት ነው። ሪፌራል ሊንክ ስክሪኑ ላይ የምታዩትን አስገቡ ማለት ነው። ትክክለኛውን ካስገባችሁ በኋላ ከታች በኩል ሳይን አፕ የምትሏ አለች። ሪፌራል ሊንኳን በጥንቃቄ ካስገባችኋት በኋላ ሳይን አፕ የምትሏን አንድ ጊዜ ንኩ። አሁንም ሳይን ኢን ብላችሁ ከእንደገና ግቡ ማለት ነው። ሆነ እዚህ ጋር ከገባችሁ በኋላ በእኔ ሊንክ ስለገባችሁ የመጀመሪያ 50 ብር ሰጥቶላችኋል። አሁን ዊዝድሮ ለማድረግ 50 ብር ብቻ ነው የቀረው። ከታች በኩል እንደ ዛፒሮ የዋትሳፕ ስራ አለ። እሷን ነክታችሁ አንድ ጊዜ ስራውን እዩ ማለት ነው። እዚህ ጋር እንደምታዩት ስልክ ቁጥራችሁን አስገብታችሁ ኢትዮጵያ በሉ ማለት ነው። እዚህ ጋር ስልክ ቁጥራችሁን አስገብታችሁ ላይክ እንደ ዛፒሮ አይነት ነው። ዋትሳፓችሁን እና ይህንን አፕሊኬሽን ኮኔክት ማድረግ ነው። ኮኔክት ስታደርጉ ደግሞ እነሱ ደግሞ ሪዋርድ ይሰጣሉ። አሁን ደግሞ የምንሄደው ወደ ዊዝድራው ነው። አሁን እዚህ ጋር እንደምታዩት 50 ብር ነው ያለኝ። ዊዝድራው የምትለውን ስነኩ እዚህ ጋር እንደምታዩት ሚኒመም ዊዝድራው አማውንት 100 ብር ነው። ተቆራጭ ደግሞ 16 ብር ይሆናል። እዚህ ጋር አድ አካውንት የሚለው ጋር ኢትዮጵያ በሉ ባንክ የሚለው ጋር ደግሞ ሄዳችሁ የፈለጋችሁትን በጣም ብዙ አማራጮች አሉ። ከዛ ውስጥ እኔ አሁን የምፈልገው ቴሌብር የሚለውን ነው። እዚህ ጋር ደግሞ ካርድ ነምበር የሚል አለ። እዛ ጋር ደግሞ ካርድ ነምበር ላይ የአድሬሱን ታስገባላችሁ የባንኩን። እኔ አሁን የቴሌብር ስለሆነ ስልክ ቁጥር አስገባው። ከዛ ደግሞ እዚህ ጋር ስማችሁን መስጠት አለባችሁ። ትክክለኛውን ስም ከሰጣችሁ በኋላ ከታች በኩል ሴቭ የሚለውን ስነኩ እዚህ ጋር እንደምታዩት ሰክሰስፉሊ አድድ ሆኖልኛል ማለት ነው። የኔ አካውንት አሁን ዊዝድራው ለማድረግ ከፈለጋችሁ የምትፈልጉትን አማውንት ከነካችሁ በኋላ እዚህ ጋር የቅድሙን ፓስዋርድ ታስገባላችሁ። እየገባችሁ ያስገባችሁትን ፓስዋርድ ትክክለኛውን ካስገባችሁ በኋላ ከታች በኩል ሪሲቭድ የምትለውን ስነኩ ዊዝድራው አድርግላችኋል ማለት ነው። እኔ አሁን ዊዝድሮ ማድረግ አልችልም። ምክንያቱም ቅድም እንዳያችሁ አካውንቴ ውስጥ ላይ 50 ብር ነው ያለኝ። የኖረበትን ምክንያት ስራውም እንዳየው ነው ወደ እናንተ በፍጥነት ያመጣሁት። ስራው በጣም ጽድትና ገራሚ የሆነ ስራ ነው። ከዚህ ቀደም በዛፒሮ አፕሊኬሽን ላይ ሰርታችሁ ከነበረ ይህ ስራ በጣም ቀላል ስራ ነው። በቀላሉ ስልክ ቁጥራችሁን በዚህ አፕሊኬሽን በማስገባት ይህንን መልካም አፕሊኬሽን እና ዋትሳፓችሁን ኮኔክት ታደርጋላችሁ። ከዛ በኋላ እነሱ ደግሞ ለእናንተ ሪዋርድ ይሰጣሉ ማለት ነው። ስራው በጣም ቀላል ስራ ነው። ዛፒሮ ስራ የማታውቁ ከሆነ ወደ አካውንት እየገባችሁ ከዚህ ቀደም ቪዲዮ አፕሎድ አድርጌያለሁ። እሱን በቀላሉ ማየት ትችላላችሁ ማለት ነው። በቀጣይ ሳምንታት ውስጥ ላይ ደግሞ ይህንን አፕሊኬሽን ሰርቼ ወደ ቴሌብር ወደ አካውንቲ ዊዝድሮ አድርጌ የትራንዛክሽን ኢንፎርሜሽን ማያሳያችሁ ይሆናል። በእኔ ሊንክ የገባችሁ ሁላችሁም ስራውን ስሩ። በስተመጨረሻ ሰብስክራይብ፣ ላይክ እና ቴሌግራም ጆይን ያደርጋችሁ ይጨርሱ። ይቻማችሁ።